ይሄ አንድ ወንድ አራት ሴቶች ምናምን ሰባት ያግባ ሰባት ለምን አይሆኑ የተባለው አንደኛ በዓለም ላይ ኢኮኖሚካሊ የደከሙ ሴቶች እንደምታውቃቸው ቅድም ያልከው ችግር ላይ ነው የሚወድቁት ቆንጆ ሆነው ወይ ደግሞ ልጅ ማሳደግ እየቻሉ ወልደው ትልቅ አምሮ ያላቸው ልጆች መፍጠር እየቻሉ ወይ ባሏ ይሞታል ወይ ደግሞ የሆነ ነገር ወይ በችግር ወይ ደግሞ በመሸማቀቅ ቆንጆ ሆና ተደብቃ የምትኖር ሴት አለች የሙስሊም እምነት እዚህ ላይ ተደጋፊ ነው በኔ በኩል ለምን ብትለኝ መጽሐፉም የሚለው የነሱ ምንድነው የሚለው መሐመድ ያሉት አቅም ያለው ነው አቅም ከሌለው አንድ ማስተዳደር አይችልም ብለዋል አቅም ካለው ግን እስከ አራት ሚስቶች ማግባት ይችላል ይሄ በጣም ዘመናዊ አስተሳሰብ ነው ባይዘው ምክንያቱም ሶስት ደሃዎችን አንድ ሀብታም አገባ ማለት የሀገርን ችግር ቀረፈ ነው አይደለም እንደ ያረዱ አንድ ሰው ነው አንድ ሰው አራት ሴቶች አገባ ማለት ሌላ ሶስት ደሃና ስራት በጣም ችግር ላይ ያሉትን አግብቷቸው ስለዚህ ድህነት እየጠፋ ነው ችግር እየጠፋ ነው ስላለው ነው የሚያገባ ያሰው ማስተዳደር ሲችል ነው ተብሏል ስለዚህ ይሄ አሁን ኦርቶዶክስ አንድ ነው ምናምን አጥያት ተገባል ይሄ ዝም ብሎ ነው የምንቀበለው አይደለም ባይዘው አሁን የመሻሻል ነበረበት ግብጾች ሌሎች ምናምን ያመጡት መሻሻል አለበት አሁን ኦርቶዶክስ እነሱን ለመናገር መሻሻል አለበት አንድ ሚስት ላይ ቸክለ ምናምን ስትሞት ገዳም ግባ ምናምን ይሄን ያልቀበለው ለምን ይገባል ያሰው ወጣቱ ነው ምን ነው መልኩስ በግድ ለምን ይሆናል በኋላ ደግሞ አንዳንዴ ገዳም ከገባ በኋላ ደግሞ